አለይኩም ወራህመቱላሂ ወበረካቱህ ዩቲዩብ ተከታታዮች ሰላም ናችሁ? እንዴት ናችሁ? አልሐምዱሊላህ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ደግሞ ይዤላችሁ መጣሁት ኬክ አብረን እንሰራ ነው። እዚህ ጋር 5 እንቁላል አድርጌ አስቀምጫለሁ፣ አዘጋጅቻለሁ። ከፍሪጅ ቆየት ብሏል ካወጣሁት። እዚህ ጋር 1 ኩባያ ወተት፣ 1 ኩባያ ስኳር፣ ዘይት ግማሽ ኩባያ 1/2ኛ፣ እዚህ ጋር ቤኪንግ ፓውደር እና ቫኒላ 2 ኩባያ ዱቄት ኩየት የሚሉ ተዘጋጅቻለሁ። አሁን እንቁላሌን ሰብሬ እዚህ ጋር መጀመሪያ ጨምራለሁ። እንቁላልና ስኳሩን በዚህ መልኩ ከፈጨው በኋላ ዘይት ጨምራለሁ። አሁን በደንብ አድርጌ ፈጨዋለሁ። በዚህ መልኩ ጨርሼ እንትን እለዋለሁ፣ ያዳርሰዋለሁ ከሱቅ ቅድም ከፈጨው ሶስ ጋር። በዚህ መልኩ ጨርሼዋለሁ። እዚህ ጋር ሲኒያዬን ዝብዳ ላይ ዝብኝ ዝብዳ አድርጌ ቀብቼ አዘጋጅቻለሁ። በዚህ መልኩ አስተካኪ አድርጌያለሁ። ለ1 10 ደቂቃ ቀደም ብዬ በ180 ዲግሪ ፍሮኔን አግየዋለሁ፣ ሎክሻለሁ። አሁን ለ1 45 ደቂቃ አብስዬ ተመልሰን እንገናኛለን። ይሄ በዚህ መልክ አለቀለት። ማሻአላ ተባረከላ፣ ቆንጆ ሆኖ ነው ያወጣውና ሲቀዘቅዝ ገለብጠዋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አበረታቱኝ ሁሉ ከልብ አመሰግናለሁ። ለቤቴ አዲስ ሆናችሁ ሼር፣ ሰብስክራይብ፣ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እላችኋለሁ። ትንሽ ከቀዘቀዘ በኋላ ቆራረጥኩት። ስፖንጅ ነው ሽፍቱ። በጣም ስፖንጅ ቆንጆ ሆኖ ነው የወጣው። ሞክሩት፣ ትወዱታላችሁ ናቸው ያለው። በጣም ቆንጆ፣ በጣም ሽታው ራሱ ማሻአላ ተባረከላ፣ በጣም ነው የሚያምረው። ይሄንን መስሎ ነበር የዛሬ ቆይታችን እላችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሼር፣ ሰብስክራይብ ቤተሰብ አድርጎ አበረታቱኝ።